እንግዲህ ጸሎት ምንድን ነው የሚለው ጠጋ ብሎ መጠየቅ የሚለውን ከተስማማል ማንን ነው የመጀመሪያው። መቼም ወደ ሰው አንጸልይም፣ ወደ ደቁ አማልክቶች አመለካከቶች አንጸልይ፣ ወደ እግዚአብሔር ነው። ስለ ጸሎት ያስተማረን ክርስቶስ ኢየሱስ ነው። ሞዴላችን አዲስ ኪዳን ነው። በብሉይ ኪዳን ምንም ነገር የምናደርገው በሕጉ መነጽር ነው። ከውድቀታችን ለምሳሌ እስራኤላውያን በድለናል፣ በፊት ከበደላችን የተነሳ እንዲና እንዲያ ሆኖብናል። አሁን ግን እንመለሳለን፣ ልባችን አንተ እናስገዛለን፣ አንተ እንደ ቀድሞ ተመለስ ብንገስብ እንዲህ ብሎ ተጽፏል ይላሉ። እና ይህን ነህምያን ጸሎት ማየት ትችላለህ። እስከ ምድር ዳርቻ ድረስ ተበተኖች እንኳን ቢሆን እመልሳለሁ ሰበስባለሁ ብለሃል ብለው ይህ በዚህ ኪዳን መሰረት ንስሐ ይገባሉ። ስለዚህ ስለመመለስ ከማድረግ ካለማድረግ፣ ሕጉን ከመጠበቅ ካለመጠበቅ አንጻር ነው ሁሉ ነገር። ልብ ብለህ ከሆነ ጸሎታቸውን አትተወኝ አለው። ቅዱሱ መንፈስን ከእኔ አትውሰድብኝ የሚለው ከነፍሳቸውም ጋር ነፍሴ ወይ አታስጨንቅኝ፣ በቃ ውለታውን አትርሺ ይላል። ከራሱ ጋር ይታገላል። ጌዴዎንን አይተህ ከሆነ አባቶቻችን እኮ ነግረውን ነበር። የት አለህ ነው። ቅድም እንዳነሳሁት ነህምያ መልሰን ብሏል። ሳምሶንን አለ አንድ ጊዜ አስበኛል። ከዛስ በቃ ግን ላስት ቻንስ ነው። የኢዮሳፍጥን ጸሎት አስታውስ። አትፈርድባቸው፣ ምንም በቃ እኛ አንችልም፣ አይኖቻችን ወደ አንተ ናቸው። ብዙ ማሳያዎች ማየት እንችላለን በብሉይ ኪዳን ከሕጉ አንጻር እንዲህ ካረጋችሁ እንዲደርስባችኋል ተብሎ በተለይ ዘዳግም 28 ላይ በጣም ተዘርዝሮ እንዳለ በአንድ አቅጣጫ ይመጡባችኋል፣ በሰባት አቅጣጫ ይበተናል። ብታምፁስ፣ አልሰማ ብትሉስ፣ የእግዚአብሔርን ሕግ ባትፈጽሙስ፣ በራሳችሁ መንገድ ብትመላለሱስ በቃ ይመጡብሃል። አንተ ነው የምትበተነው ወደ ሰባት አቅጣጫ፣ እሱ በአንድ አቅጣጫ ይመጡብሃል፣ አቅም ይኖራቸዋል። ስለዚህ በብሉይ ኪዳን ጸሎቱን ሁሉ ልመናውን ሁሉ ስታይ ጌታ ሆይ አስብ ይላሉ። ኪዳን እንዲያስብ ይፈልጋሉ። ኪዳኑ ለሕዝብ የገባው ለአብርሃም፣ ለይስሐቅ፣ ለያዕቆብ ያስታውሱታል። ከዛ ብንበድል እንዲህ ነው፣ ግን ብንመለስ ብለው ሲመለሱ የሚያደርጉትን ሕግ ይህንን ሀሳብ ይዘን ግን ወደ አዲስ ኪዳን ስንመጣ ከሕግ አንዲቷን የሚስጥስ ወይም አንዲቷን ሚስ የሚያደርግ በሁሉ ይጠየቃል ወይም በሁሉ ሚስ ያደርጋል። ዋት እንግዲህ በሕግ ተጠያቂ ላለመሆን ሁሉንም ሕግ መፈጸም ያስፈልጋል። እንግዲህ በብሉይ ኪዳን እነሱ ሲያብራሩት በኋላ ጌታ ኢየሱስ ክርስቶስ መጥቶ ለወጋቸው ለልማዳቸው ይላል። መነሻው እኮ ክፋት የለውም። አስርቱ ራሱ በታብሌት ላይ ወይም በድንጋይ ላይ በጽላት አድርጎ የሰጣቸው ሁለት ጽላት ላይ መሰረታዊ 10 ኮማንድመንትስ ወይም የእግዚአብሔር ትእዛዛት አሉ። 10ቱ ትእዛዛት። እነኚህ ግን አፈጻጸም ላይ ሲብራሩ ወደ 613 አድርገው ነው እነሱ። ለምሳሌ የሞተ እንዳይነኩ ሲጠነቀቁ፣ ምክንያቱም ከእነንትኑ። ስለዚህ ስለመታጠብ ስለመንጻት ሌላ ሕግ አላቸው። ማብራሪያ እንደማለት ነው። ለምን አንዱን እንዲካረክ እንዲህ ይሆናል። ስለዚህ ከብት ጥሶ ገብቶ የሰው ማሳ ቢበላ እንደዚህ የሰው ከብት መንገድ ላይ ስታገኝ እንደዚህ በጣም ብዙ ሕግ አላቸው። ማየት ሚስ ዋን ይለናል ጳውሎስ በገላትያ መጽሐፍ ላይ። በሁሉ ትጠየቃል። ስለዚህ ሕጉ ምንም መፈናፈኛ የሌለው ከባድ። ስለዚህ ራስህን እያጸደቅህ እኔ እኮ እንዲያረጋለሁ እያልክ ለራስህ ምስክርን እየሰጠህ ትቀጥላለህ እንጂ ጋራንቲ አይሰጥህም ሕጉ። ስለዚህ በአዲስ ኪዳን ሕጉ ፍጹም ተደርጎ አንድ ተቀመጠ። በማቴዎስ ወንጌል ላይ ጌታ ኢየሱስን ሊፈትኑት ነው። ፈርስ መጡና ከሕግ ፊተኛይቱ ማነች አሉት። ነገራቸው። እሱ ግን ከዚህ እኩል እላችኋለሁ አለ። ፍቅርነት ነገራቸው። አዲሱ ኪዳን የፍቅር ኪዳን፣ የማድረግ ያለማድረግ፣ የመቻል ያለመቻል አይደለም። ኦኬ፣ በዚህ ፍቅር ውስጥ ምንድን ነው ታዲያ? ወደ ጸሎት ስንቀርብ ምንድን ነው እግዚአብሔርን የምንጠይቀው? አንደኛ እግዚአብሔር ያነሳው ነገር አለ። ጌታ ኢየሱስ ክርስቶስ ስለ ጸሎት ሲያስተምራቸው አባትህ ወይም አባታችሁ የሚለው አባታችን ብለን እንድንጸልይ የሚፈልገው ነገር አለ። አንደኛ
ግብዞች የሚል ቃል ይጠቀማል፣ ማህዛብ የሚል ቃል ይጠቀማል። እኔ ግብዞች የሚያደርጉት ነገር አለ። በምኩራብ ምንድነው ምኩራብ? ተሰብስበው የሚማሩበት የእግዚአብሔርን ቃል የሚያጠኑበት ለእግዚአብሔር እንትን ብለናል የሚሉበት እኮ ዋና ቦታ ነው። ግን ኢትስ ናት ኢቭን ዴር የጸሎት ቦታ የተባለው ጌታ ኢየሱስ ያለው ወደ እልፍኝ ግባ ነው። የሚያሳስበ ነገር አለ። በጣም ጥሩ፣ ወደ እልፍኝ ግባ። አንዳንድ ጸሎቶቻችንን በጎዳ ነው ማድረግ ያለብን። በአዲስ ኪዳን ተሰብስበን እንድናደርገው የተፈቀደው ምንድን ነው? በመዝሙርና በዝማሬ አይደል? ከምስጋናና መልጃ ጋር አይደል? that's what we have to be focused on። ብዙ ሰው አሁንም ወግ ውስጥ ነው ያለው፣ ልማድ ውስጥ ነው ያለው። አባቶቻችን እንደጸለዩት ምናምን ይላልና አንዳንድ ሰው ስጠይቀው ተሰብስበው የእንትን ቤተክርስቲያን እንትኖች ሽማግሌዎች ተሰብስበው ጌታ ሆይ ይቅር በለን ብለው እግሮቻቸው እስኪ ደግሞ በጠጠር ላይ ተንበርክከው እያለቀሱ ምናምን ይላሉ ይላል ወይ? እዚህ ባይብሊካል በትክክል እኮ ነው መጠየቅ ያለብን። ጌታ መንፈስ ቅዱስ በዚህ ደስ ይለዋል? ክርስቶስ ኢየሱስ በዚህ ጸሎታቸው ደስ ይለዋል? ዋጋ አልከፈለም እንዴ? ላለመሰማታችን መጋረጃ የሆነው ከኃጢአታችን ነው በእግዚአብሔር ፊት። ስለዚህ እንዳንሰማ ፍጹም የእግዚአብሔርን ዓይን ሰውሮ የነበረው ወይም በእኛና በእግዚአብሔር መካከል መጋረጃ ሆኖ የነበረውን ኃጢአታችንን ገፎታል አልገፈፈውም? this is point። ክርስቶስ ኢየሱስ በመስቀል ላይ ያልከፈለበት ነገር አለ። we should praise him። ስለዚህ የሚያስጨንቀን ነገር አለ። ለምሳሌ በአሁኑ ዘመን ቤተክርስቲያን ቅንነቱ እኮ ይገባናል፣ ግን we're more Ethiopian than biblical። ይሄ ነው ፖይንቱ። ሞር የእግዚአብሔር ቃል፣ ሞር የእግዚአብሔር መንፈስ፣ የእግዚአብሔር ሀሳብ፣ የእግዚአብሔር መንግስት ሳይሆን ሞር ኢትዮጵያዊነት፣ ሞር አፍሪካዊነት ነው ሸብቦ የያዘ፣ ሞር ልማድ ነው የያዘ። በቃ እነሱ እኮ በጥፍራቸው ሊነኩት አይወዱም፣ ነገር ግን የሚሏችሁን አድርጉ ነው ያሉ ሰው። እኛ በትክክል የምንለውና የምናደርገው ምንድን ነው? ልዩነቱ ፍቅርህን ጥለሃል ይላል መጽሐፍ ቅዱስ። ወዴት እንደወደቅህ አስብ ይላል። ኩል ግዛ ይላል። ምን ማለት ነው? ሞር እግዚአብሔር ያደረገውን ፕሬይዝ እያደረግን እንደሚገባ እያደረግን ካላደረግን በቀጣም ትውልድ እንደርሰዋለን። ኬን ዩ ቴል አሁን ያሉትን ወጣቶች እንዲያርጉ እንዳታርጉ እንደተሸወድክ እኮ ነው የሚያስቡት። ኦፍኮርስ ተሸውደሃል። ለምን ሲባል ሰው ልጁን በሚሄድበት መንገድ ካልመራ፣ ወደ እግዚአብሔር ካልመራ አልተሸወደም። ለምንድን ነው የምንጸልየው? እንዲሳካላቸው፣ እንዲጠበቁ፣ እግዚአብሔር እንዲያስከብሩ ነው። ወደዚህ ሜይን እግዚአብሔርን የሚያስከብሩት እኮ እግዚአብሔርን ስናሳውቃቸው ነው። የትኛውን እግዚአብሔር ነው የምናሳውቃቸው? እስቲ እነ ጴጥሮስ እነ ጳውሎስ ምናምን የሞቱትን አሟሟት እናወራለን። አሁን በአሁን ዘመን እንደዛ የሚገደል ሰው አለ? ሲምፕሊ እኮ ነው የምትጠየቀው። በይፋ ና ብለህ በአደባባይ በቲቪ እየታየ አልተገደልክም። ወደፊት እኮ ይመጣል ይህም ቀን እኮ። ግን አሁን ተሰደድን ምናምን የምንላቸው ነገሮች በሐዋርያት ዘመን እኮ የጸለዩት ጸሎት ግልጽ ነው። ቃሉን በግልጥ እንድንናገር ዳትሳይድ። በዚህ በቴክኖሎጂ በተጠመደ ህዝብ መካከል፣ በሚዲያ በተጠመደ ህዝብ መካከል እንዴት አድርገን ነው ስለ ጸሎት የምናስተምረው? እንዴት አድርገን ጸሎትን እንዲቀምስ እንዲጣፍጠው ዋው this is what I've been away from እንዲል ለካ ጸሎት ስላልገብ ጌታ ሆይ ማረኝ፣ ዋው አንተ ለካ ለዚህም ከፍለሃል፣ ሳይገባኝ እስከዚህ ኖር ያለው አሁን ግን አብርትታልኛል ልሰዋለት የሚል እንዲሆን እንዴት አድርገን እናስረዳው? ሁሌ ያስፈራራል። ትንቢቶቻችንን እስቲ መርምሩ። እግዚአብሔር አይናገርም አይደለም፣ ግን እንዴት ነው ኢንተርፕሬት የምናደርገው? እግዚአብሔር ሲናገር ለዘመኑ የተናገረውን እንዴት አድርገን ነው ለህዝቡ የምናደርሰው? ህዝቡ የእኛ መጫወቻ ሆነ ህዝቡን እንዲያደርጉት ምናምን we might be right። ብዙ አገልጋዮች በመድረኮቻቸው ተጠቅመው ህዝቡን እያሳቱ ህዝቡን እየበዘበዙ ሊሆን ይችላል። እያየን ነው፣ ምስክሮች ልንሆን እንችላለን። ግን what's your contribution? ህዝቡ እዛ ሄዶ እንዳይበዘበዝ ያንተ ድርሻ ምንድን ነው? ጌታ ኢየሱስ ክርስቶስ በግልጽ ነው ያስቀመጠው። አባታችሁ የምትለምኑትን ያውቃል። አንተ መዝጊያውን ዘግተህ በስውር ላለው አባት ይላል። መጀመሪያ አባታችን በስውር እንዳለ ማመን አለብን። ሁለተኛ የሚያይ ነው፣ የሚያይ አባትህ ይላል። ቁጥር 6 መመልከት ትችላላችሁ። ይሄ ማቴዎስ 5 6 7 8 በጣም ኢምፖርታንት። እኛ ዘለነው ወደ አባታችን ወደሚለው ስለምንገባ ነው።
እንደ ግብዞች አትሁኑ። ግብዞች ምን ያደርጋሉ? በምኩራብ በመንገድ ማዕዘን፣ ወደዚህ መንገድ ማዕዘን አሁን አንጥፎ ሜዳ ላይ የሚያደርገው ሊኖር ይችላል። ኦኬ፣ ግን ዳት ማች ብቻ ነው ማሰብ ያለብን። በአሁኑ ዘመን ምንድን ነው? ስለዚህ ግብዝነት ምንድን ነው? አንዳንዱ ቃላት እኮ ዲክሽነሪ ሚኒንጋቸውን ማየቱ ያስፈልጋል። አሁን እውነተኛውን ንጹሕን ወንጌል አበላሹት ምናምን እንላለን። እኔስ ንጹሕ ወንጌል እየተናገርኩ ነው ወይ? ንጹሕ ወንጌል ምንድን ነው? ስለዚህ ንጹሕ ወንጌል የእግዚአብሔርን የከፈለበትን አንድም የኛ ድርሻ የሌለበትን ስለ ኃጢአታችን መስዋዕት መሆኑን፣ ይሄ ደግሞ መስዋዕት ብቻ ሆኖ የቀረ ሳይሆን መነሳቱን፣ ከዛስ ደግሞ ይመጣል ይፈርዳል የሚለውን ሚስ ማድረግ የለብን። ስለዚህ አባታችን የሚሉትን ቃላት በስውር ያያል። እሱ ራሱ በስውር ነው ያለው፣ ግን ደግሞ ሁሉን ያያል። ከዛስ የምትለምኑት ይላል እኮ ቁጥር 8 ነው። ዋው ማለት ገና አባታችሁ የሚያስፈልጋችሁን ሳትለምኑት ያውቃል። So if he knows, I don't have to waste my time explaining the problems I've been through. መጀመሪያ በማመስገን እጀምራለሁ። ጌታ ሆይ በዚህ ሁሉ ነገር ውስጥ ወደ አንተ ፊት ልቀርብ የወደድኩት ውድቀቴ፣ ድካሜ፣ ሐዘኔ አሳስቦኛል። መጥፋት አልፈልግም። ኦኬ then what? እንደዛ ነው። በአዲስ ኪዳን ጳውሎስ እኮ ያለው ጸሎት አለ እኮ። ሐዋርያቱ ቃሉን በግልጽ እንድንናገር የልቡን አይኖች እንዲበሩ እንዲጸለይ ይፈለጋል በአዲስ ኪዳን። ለምን? የዚህ ዓለም ገዢ አይኖችን አሳውሯል። ኦኬ አይኖች አሳውሯል። እንዴት ነው ታዲያ አይኑ የሚገለጥ? ካልሰሙስ ነው የሚለው እኮ። ካልሰሙስ እንዴት? ካልተሰበኩስ እንዴት ይሰማል? ሰው መሰበክ ያለበት ቃሉ ነው። ኦኬ ከዛስ ፍቅሩን መረዳት ነው ያለብን። ከመታወቅ የሚያልፈውን ፍቅሩ፣ ወርዱ፣ ስፋቱ፣ ጥልቀቱ፣ ከፍታው፣ ይሄ ነው መሰለኝ። ሌላስ ጳውሎስ እኮ ተናግሯል በግልጽ። ከዚህ ድንኳን ማን ያድነኛል? እኔ የምመኘው ሳይሆን ሌላ ያደርጋል። ኦኬ ስለዚህ እኛም እኮ በእግዚአብሔር ፊት የምናለቅስበት የምንጸልይበት፣ ጌታ ሆይ የምንልበት ይኖረናል። አይኖረንም አይደለም። የብሉይ ኪዳን ሰዎች እኮ ማሳያ ናቸው። አልተሰረዘም ስራቸው። ከኛ ቀድሞ አልገቡም ተባለላቸው እንጂ ራሳቸውን አላገለገሉም ተባለላቸው እንጂ ይጠፋሉ አልተባለም። ሰው ያለፉበት ህይወት ግን እነኚህ ሁሉ እያንዳንዱ ላይ የተገለጠው የእግዚአብሔር ማንነት፣ የእግዚአብሔር ባህሪ፣ እግዚአብሔርን ኮሚኒኬትበት ያደረጉበት መንገድ ክርስቶስ ኢየሱስ ጋር ሲመጣ ፍጻሜ አግኝቷል። ተፈጸመ፣ ቴቴለስቲያል። ስለዚህ ስለ ኃጢአታችን ተፈጸመ። ኮንከር ተደርገን ነበር፣ ተፈጸመ። ጦርነቱ ድል ማደረጉ ተከናውኗል። የእስር ጊዜያችንን ጨርሰን ወጥተናል። ዋራንቲ ተሰጥቶናል፣ ተፈጸመ። ላደረግነው ነገር ተከፍሏል፣ ተፈጸመ። ጦርነቱን ድል ማድረጉን ጨርሰነዋል፣ ተፈጸመ። ኦኬ ናው አፈጻጸምን ያ ምንድነው ታዲያ? አፈጻጸም ችግሩ መጽሐፍ ቅዱስ እንደሚለን ነው። ቃሌ በእናንተ ቢኖር ይላል። ኦኬ ምን የሚለው ቃል ማለት መጽሐፍ ቅዱስ ላይ ያለው ቃል በሙሉ እኮ የእግዚአብሔር ቃል አይደለም። በእግዚአብሔር መንፈስ ምድሪት ተጻፈ እንጂ ይሁዳ ራሱን ሰቀለ ወይም ራሱን አጠፋ፣ ሆዱን ተዘርግፎ ሞተ። then what? እሱ አይደለም ወንጌል፣ እውነት፣ የእግዚአብሔር ቃል። እግዚአብሔር ፈጥሮናል። ኦኬ ከዛስ በሰይጣን ምክንያት ወድቀናል። አሁን ደግሞ ተመልሰን ሪዲምድ ተደርገናል፣ ተቤዥቶናል። ተሸጠን ነበር፣ በዋጋ ተገዝተናል፣ ፕሪሽስ ተደርገናል። ኦኬ ፕሪሽስ በሆነ ወይም በጣም ውድ በሆነ በክርስቶስ ኢየሱስ ተገዝተናል። then what? የእርሱን ነውር የሌለውን ህይወት እንድንኖር ይፈልጋል። በችሎታ ነው እንዲህ ስታደርግ ነው። እንደ ድሮ እንደ ብሉይ ኪዳን አመድ በመነስነስ መጸለይ አይደለም። ፊትህን ትወዛለህ፣ ከእግዚአብሔር ጋር ዲልን ታደርጋለህ። በስውር በአደባባይስ ምን ታደርጋለህ? ታመሰግነዋለህ። እግዚአብሔር ስለጎበኘን፣ ስራችንን ስለጨረሰልን፣ ስለፈጸመልን እናመሰግነዋለን። ጳውሎስ ትሞሉ ዘንድ ይላል። ከሚጸልይላቸው ነገር አንዱ በፍቅሩ እንድንሞላ ነው የሚጸልይልን። ኦኬ ሌላስ በመንፈሱ በውስጥ ሰውነታችን እንድንጠነክር ይጸልይልናል ጳውሎስ። እኛም ለትውልዱ መጸለይ ያለብን ይሄን ነው። በውስጥ ሰውነቱ እንዲጠነክር ጌታ ሆይ እስከ መቼ አትጎበኘንም? እስከዚህ መንፈስ ዝግጁ ነው፣ ስጋ ደካማ ነው ተብሏል። መንፈሱን ለምን ትጨቀጭቃለህ? ጌታ ሆይ እውነተኛ ከሆነ ናፋቂዎች
ካልሆነ ናፋቂዎች ማለት ከፍለን ኑፋቄ ውስጥ ካሌለን ይሄ እንዲህ ስለሆነ እንዲህ ብለን በራሳችን ሎጂክ ማንመራ ከሆነ እውነተኛ ከሆነ እግዚአብሔር መንፈስ የሚለው ዛሬም እኔ ፍቅር ነኝ ነው የሚለው። ዘን ዋት ፍቅሩ ይገለጣል በማ በፍጥረት እኛ ከመጀመሪያ ከፍጥረታችን ያመፃ ልጆች ነበርን። አሁንስ በክርስቶስ ምን ብለናል? ስለዚህ ያንን ነው እኮ እንድንሰብክ የተጠራ ነው። ምንድን ነው የምንሰብከው? መድረክ ስናገኝ ነው በህይወታችን ሁሉ። ስለዚህ ጸሎት ስትጋበዝ ስለ ክርስቶስ ፍቅር፣ ስለ መሐሪነቱ እኛ ምን ያህል ወዳቂዎች ውድቀት እንደሆነ ስጋችን ሁሉ ሞት እንደሆነ የሚመኘው ውድቀት እንደሆነ ነገር ግን በክርስቶስ ትንሣኤ እንደሆነልን ዋው የማይመጣጠን ፍቅር እንዳለ ሊነገር ከሚችል ሊታወቅ ከሚችል በላይ ያለ ጥልቅ ፍቅር እንዳለ ስናስታውስ ስንናገር ነው ሰበክን፣ ጸለይን። መዝሙራችንም ያንን ነው መናገር ያለበት። በመዝሙርና በዝማሬ እርስ በርስ ተመካከሩ ነው ያለው። ዋት ምንድን ነው የምንመካከረው? እስከ መቼ ይህችን ሀገር አይጎበኛትም እግዚአብሔር ነው ምንድነው? ኖ ጎበኛት እኮ አንተን ወንጌልን እንድታውቅ አፍ ላይ ያደረሰ በልብና በአፍ ተሰጥተዋል ይላል ቃሉ። ምን አደረግከው ነው ጥያቄ። ስለዚህ በጸሎት ቦታም ሆነ በየእንትናችን ማድረግ ያለብን ጻድቅ በእምነት በህይወት ይኖራል። ምንድን ነው እምነት? አብርሃም እኮ አመነ፣ ጽድቅ ሆኖ ተቆጠረለት። ምንድን ነው ያመነው? ማለት ከእምነት ጋር የሚሆን መስማት ነው ያዳናችሁ ወይስ ህጉን ያዳናችሁ ይላል እኮ ጳውሎስ ገላትያ መጽሐፍ። ስለዚህ እያንዳንዱ የምናደርገውን ነገር መጠንቀቅ አለብን።